ሰላም አለይኩም ወራህመቱላሂ ወበረካቱህ። ቤተሰቦች እቃ የምትፈልጉ ካላችሁ ማለት ነው እቃ የምትፈልጉ ካላችሁ ማንኛውም ነገር ካሜራ ዙሪያ ላሳያችሁ ምንም ነገር የምትፈልጉ ካለ የቤት እቃ ማለት ነው አጠቃላይ አለ የጁስ መፍጫ ምናምን ካሜራ ዙሪያ ላሳያችሁ። አሁን እንግዲህ ከዚህ ጋር ጀምራላችሁ። ይሄ ውሃ ማሞቂያ እዛ ጋር አለላችሁ። እዚህ ጋር ቡና መፍጫ፣ ጁስ መፍጫ እንደምታውቁ ተስፋ አደርጋለሁ። ውሃ ማሞቂያ በጣም ኦሪጂናል እቃዎች አሉ። ከሚሴ ማዘዝ የምትፈልጉ ካላችሁ የትም ቦታ ያደርስላችኋል፣ ይልክላችኋል። እዛ ጋር ጁስ መፍጫ ያችሁት እዚህ ጋር ገበታ የሲኒ ገበታ መግዛት ተፈለጋችሁ በጣም ምርጥ ልጅ አለ። ስልክ ቁጥሩን አስቀምጥላችኋለሁ፣ ጠልቡታላችሁ። የምር የምትፈልጉት አይነት ይልክላችኋል። ለመኪና የትም ቦታ ይልክላችኋል። ትልክላችኋል አይደል? አብዱ ምን ፈልጋችሁ ታዲያ? ይሄ እንደምታዩት ምንም የሚጎላ አይነት እቃ የለም ብያችኋለሁ። እዚህ ውስጥ ምን ጎደላችሁ? የምትፈልጉትን አይታችሁ ዘዙት። ሁሉም በዘመናዊ ብረት ድስት ምናምን እዚህ ጋር ብረት ድስት አለ። ተደራራቢ ብረት ድስት የሊፖፖ ፈልጉ ምንም ነገር ቡና መፍጫ ይሄማ እዩት፣ በደንብ አይተውታል። ቡና መፍጫ ማሽን ያውቁታል፣ እዛ የሚጠቀሙበት ስለሆነ ሁሉ ያውቁታል። አያችሁ፣ ይሄንን መግዛት የምትፈልጉ አሎ ብትሉ ቁጥሩን አስቀምጥላችኋለሁ። ይሄንን ወላሂ ብዙ ጥለቡት፣ በጣም ምርጥ ነው። ዲነኛ አዛን ሲባል ከመስጂድ የማይጠፋ በጣም ጀግና ነው። ጥለቡት። ምን ቀራችሁ? እቃ በቃ በአይናችሁ ሁለት የሚደግምላችሁ በደንብ አይታችሁ የፈለጋችሁትን አይናችሁ ያረፈበትን እንድትጠልቡት ነው። አያችሁት አይደለ? ዋጋው ምናምን ያው ይሄው ሁሉ እቃ ዋጋ ስለማይነገር ራሳችሁ ደውላችሁ የምትፈልጉት ትጠይቁታላችሁ። የሁሉ እቃ ዋጋ ዝርዝር ንገረን አይባልም። ከብዳ ያደህማል ሰው። አያችሁ አይደለ? ምን ቀርቷችሁ አልኩሽ? ይሄው አሳ ምናምን መፍጫ፣ ይሄ እንደማ ሽንኩርት መፍጫ፣ ስቶፕ በአይነት ስቶፕ